ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ዛሬ አብረን የምንሰራው መካከለኛ ድፎ ዳቦ ነው። ግብአቶቼን አዘገጃጅቻለሁኝ። የጤፍ እርሾና ይስት በመጠቀም ድፎ ዳቦችንን እንጋግራለን ማለት ነው። በመጀመሪያ የጤፍ እርሾዬን እጨምራለሁኝ ማለት ነው። ትንሽ የቀረውን አለቀልቄ እንደገና ጨምረዋለሁ። ከዛ ትንሿ የሻይ ማንኪያ እርሾ እጨምራለሁኝ። ከዛ አደበላልቀዋለሁ ማለት ነው። ሁለቱ አብሮ እንዲዋሃድልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቻናሌን ተከታተሉኝ። ኮሜንትም ካላችሁ ኮሜንት ስጡኝ። አዲስ ነኝ፣ አበረታቱኝ። በጣም አመሰግናለሁ። ሰብስክራይብ ያደረጋችሁኝ በጣም ቴንኪው፣ በእውነት በጣም አመሰግናችኋለሁኝ። በመቀጠል ጨው ጨምራለሁኝ። በትንሿ ማንኪያ ይበቃዋል። ቀጥዬ ደግሞ ስኳር 2 ማንኪያ፣ ትልቁ የሾርባ ማንኪያ ማለት ነው። ከዛ በኋላ ቅመም ነው። ቅመሞቼ ጥቁር አዝሙድ አለው፣ ነጭ አዝሙድ አለ፣ አብሽ፣ ድንብላል። እነዚህን አመስ አድርጌ አንድ ላይ አደባልቄ ያዘጋጀውት ቅመም ነው። የፈጨውት ስላለ እዚህ ጋር የፈጨውትን እጠቀማለሁኝ ማለት ነው። 2 ማንኪያ፣ ትንሿ ማንኪያ ይሆናል። እዚህ ጋር ተልባ አለኝ። ተልባዬን አመስ አድርጌው የፈጨውት ስላለ ለማሳየት ነው ተልባውን ያዘጋጀውት። ተልባዬን ጨመርኩኝ። ሌላ ምንም የሚቀረኝ ነገር የለም ከዱቄት በቀር ማለት ነው። ከዛ በፊት ግን አደባልቀዋለሁ እንዲዋሃድልኝ ማለት ነው። ሰዓት ኖሯችሁ ከርናችሁት ትንሽ ኩፍ ካለ ጥሩ ነው። እኔ ግን ሰዓት ስለሌለኝ አሁኑኑ አብከዋለሁ ማለት ነው። ዱቄቴን እጨምረዋለሁኝ። ዱቄቴ ትንሽ ራቀብኝ፣ በጣም ይቅርታ። የጥቁሩን ዱቄት በመጀመሪያ ወይም ዊት ፍላወሩን እጨምራለሁ። ሁለቱን ስለሆነ አደባልቄ ምሰራላችሁ። አሁንም 1 ከግማሽ ነው ለአሁኑ የተጠቀምኩት። ከዛ ደግሞ በመቀጠል ነጩን እጠቀማለሁ ማለት ነው። እናንተ እንደፈለጋችሁ ነጩን ማብዛት የምትፈልጉ ነጩን፣ ጥቁሩን ማብዛት ደግሞ ለጤናም ጥሩ ነው። ጥቁሩን ማብዛት የምትፈልጉ ጥቁሩን ማብዛት ትችላላችሁ። ግን ዳቦ ቆንጆ ሆኖ የሚወጣው ትንሽ ነጩ ትንሽ ከጥቁሩ በዛ ሲል ነውና እኔ ትንሽ ነጩን አሳልፌያለሁ። ከጥቁሩ ትንሽ አለፍ ብሏል ማለት ነው። እንደፈለጋችሁ መጠቀም ትችላላችሁ። የሁሉም አሰራር ስለሚለያይ ማለት ነው። እጄን ታጥቤያለሁኝ። አሁን አብከዋለሁ ማለት ነው። ለስለስ ባለ ደረቅ ሳይል አብከዋለሁ። ለስለስ እያረኩኝ እያያችሁ ውሃ እየጨመራችሁ ታቦካላችሁ ማለት ነው። ስለምትከታተሉኝ በጣም አመሰግናለሁኝ። እስኪ ዋህድልኝ ድረስ አሸዋለሁኝ ማለት ነው። ውሃ ጠብ እያረኩኝ እያሸውት ነው።
ያዝ ያዝ ስላደረገ ዘይት አረኩበት እጄ ላይና ተመልሼ እያሸሁት ነው። እጅ ይዛል። ያው ነጭ ዱቄት ትንሽ ስላበዛውበት እጄን ያዝ አደረገኝ። አሁን ግን እየተላቀቀልኝ ነው። በዚህ መልኩ አብኩቻለሁኝ። ለ1 ሰዓት ደግሞ ከድኜ አስቀምጠዋለሁ ማለት ነው። ለስለስ ብሎልኛል። የሚበቃው ይመስለኛል። እከድነውና ለ1 ሰዓት አስቀምጠዋለሁ ማለት ነው። አንድ ሰዓት ሞላኝ። ተመልሼ መጣሁኝ። አንዴ ኩፍ ብሎልኛል። ሳህኔን ዘይት ቀባሁት። ስፕሬ ካላችሁ ስፕሬ መጠቀም ትችላላችሁ፣ ከሌላችሁ ደግሞ ዘይትም ይቻላል። ዙሪያውን ዘይት ቀባሁትና አደረኩት ውስጡ። በሁለተኛው ላይ ሳህን ውስጥ አድርገውና ሁለተኛ ላይ ኩፍ ሲልልኝ ነው ተመልሼ ወደ ኦቨን መከተው። ስለዚህ ውድ ተመልካቾቼ ተመልሼ መጣሁኝ። ዳቦዬ በዚህ ሁኔታ ወጥቶልኛል። ለ1 ሰዓት ነው ያቆየሁት ኦቨን ውስጥ። በስሎልኛል። እንደምትመለከቱት ቆንጆ ዳቦ ነው። ቆርሼ ደግሞ አሳያችኋለሁ። እንደምትመለከቱት እየቆረስኩት ነው። ቆንጆ ዳቦ ነው። ለቁርስ በሻይ በአቮካዶ ብትመገቡት አሪፍ ነው። ቆንጆ ዳቦን ይወጣልኝ። እንደዚህ በማድረግ እናንተም በቤታችሁ መጋገር ትችላላችሁ። ስለተመለከታችሁኝ በጣም አመሰግናለሁኝ። ላይክ እና ኮሜንት፣ ሰብስክራይብ እያደረጋችሁ አበረታቱኝ። ይሄው ቆንጆ ሆኖልኛል። በጣም አመሰግናችኋለሁኝ። መልካም ምሽት፣ መልካም ቀን ይሁንላችሁ። ቴንኪው። አመሰግናለሁኝ።